ተቀድቶ ሆይ ሆይ የቱሊ ጠጣ ሆይ ሆይ መላ ከላቷ ሆይ ሆይ በብርሌ መጣ አረ ብራዚል አረ እኛ እኮ አረ ያሊለ በጣም ጨንቆናል ምንድነው የምትለው ብርሌው ይደርሳል በቃ ይኸውልህ እኔ ልክ እንደ ፈረስ አሞራ ይጋለሁ ቋራዳ ነኝ ይኸውልህ ከዳገት ላይ ቁልቁል በቃ እንዳትወልቅ በድክ እኛ አረ እውነት ያሊለ ጨንቆናል በቃ የባጤ ቆጡን ቀባጥረ ይኸውልህ አዛ ነገር ውስጥ እንዳትል አረ ላሽ ብሩ ቆይ አንተ ነህ ለኔ ሙድ የምታስተምረኝ አላ ብራዚል በቃ የሌለ ቴንሽን ሙዱ ስለገባን እኮ ነው ማን ግቡ አላችሁ እኔ ግቡ ብያለሁ ወይ ይኸውላችሁ መጀመሪያ ቀብደዋን ካልሰጣችሁኝ አፋጣችሁ አረ አይበላም በቃ አይበላም ብራዚል እንዴ ምን ሆነ ነው አንተ የሌላ አዛሙር ታረምድ ብላለን እንደኛለ ቆይ አንተ አይደብርህም እንዴ ምን የመሰለ ጠጅ እኮ ነው ትቼ የመጣሁት እሱን እኮ እናውቃለን ብራዚል በቃ ከተነጋገርነው ላይ 2 አመት ጠብ እናረግልሻለን እርግጠኛ ነሽ አቡሻ እኮ ነኝ ያራዳይ ልጅ እሱን ተወን የምትለውን ነገር በደንብ ታውቃለህ አይደል እሱንማ እኮ ቅድም አስጠነታችሁኝ ነው ፉት አረኳት እኮ ንገረኝ ይኸውልህ በፊት እናት ተከይፈኝ ስለነበረ ስቀልድ ነው ብሮ ይኸውልሽ እናት እህቴ ስትሆን በጠና እንደታመመችና መምጣት እንደማትችል ነግራችኋል ናይስ በቃ ያብራዳ ልጅ እኔስ ያቺማ እናቱ ድሮ ምንም አትከይፍም ነበር ይኸውልህ ስቀልድ ነው ይኸውልህ ያንቺ ባዙካ ደግሞ ምልምል ወታደሮችን ለማሰልጠን ግዳይ ተጥሎበት ውርሶ እንደገባ ነግራቸዋል ውርሶ አልቅበት እንዴ ውርሶ ደግሞ ምን ሺ ነው እኔ እኮ ብራዚል ነኝ እስኪ ማላቃትን አንዲት ነገር ጠይቁኝ ይኸውላችሁ ወታደር ቤት እያለሁ ውርሶ ተራራው ላይ ሆኜ ይኸውልህ እንደዚህ በአንድ ግሬ 6 ወታደሮችን ከባረኩ በኋላ 3ቱን እንደዚህ እየላለቃ የሰጠው ጀግና ነኝ እሺ እኔ ምለው ይሄ ነገር ዮጋ ነው ጦርነት ኧረ እባክህ እንዴ ምን ይቀለዳሉ እንደዚህ ነገር ብሎ በቃ እንዳያምጣት አማራጭ አለ የለም ጻንቅ አሜን እንዴት ልጆቼ ነው እንጂ ቶሎ አቆይ ባካችሁ ስትሰራ አለብን ስንጣጣል ገና ባላሰብኩት ሰዓት እኮ ከቻስ ሲሉብኝ ጊዜ ላሽ ለማለት ከብዶኝ እኮ ነው ምን አይደለም እኮ ከበደው ነበር ፋዴ ደይም ማዘሯ ደግሞ የሌለ ቢሸንት ወግ መጣ በቃ ለዛ ነው እሳቸው እንጂ እሳቸው ደግሞ አጎቴ ነው አንተ እንዴት ነው የምታወራው አንተ ልጅ ይሄን አነጋገርን ቅያስ ሙድ ላይ ተጠቀምበት አላልኩም ይቅርታ ጋሼ እኔ የእርሶ ንግግርም እየገባኝ አይደለም ታዳኒስ ምን አልኩኝ እነሱን አስተካክላለሁ ብዬ እኔም እዛው ጭማር ተያዝኩኝ ማለቴ ተዘፈኩኝ ለማለት ነው ቆይሽ አንተስ ምን ነው ዝም አልክ የኔ ፋያ ወታደር ስለሆነ ምልመላ ለማሰልጠን ለግዳጅ ተጠርቶ አርሶ ሄዷል መምህር ኡርሶ ለማለት ፈልጎ ነው ኡርሶ ማለት የወታደሮች ማሰልጠኛ ካምፕ ነው ስለዚህ ከንግግራችሁ እንደተረዳሁት በትክክለኛ የተያዥ መዝገብ ላይ የተመዘገበ ወላጅ አይደለም ማለት ነው ያመጣችሁት ቆይሽኛ ምን በቃ የምናደርገው ነገር እኮ ግራ ስለገባን ነው የሚያደርገው ምን አይነት አበሳ እውነት ለመናገር መምህር ትክክለኛ ወላጅ መሆኔንና አለመሆኔን ለማጣራት የሄድክበትን ርቀት በጣም አደንቃለሁ ምን ትርጉም አለው ከንቱ ልፋት ሆነብኝ ከንቱ ልፋትማ አይደለም እመኑኝ መምህር እነዚህ ልጆች እኮ ጥፋታቸውን ማጥፋታቸውን አምነዋል በዛ ላይ ደግሞ ባልወልዳቸውም ልጆቼ ናቸው አይደለም እንዴ እውነቱን ለመናገር ጥፋታቸውን ለዲሲፕሊን ኮሚቴ ባቀር ለ1 አመት ከትምህርት ቤት ያሳግዳቸው ልክ ነዎት መምህር ማስተማር ማለት ደግሞ ጥፋቱን አውቆ ለተጸጸተ ሰው ዳግመኛ አንድ ድል መስጠትን ይጨምራል አይደለም እንዴ እዚህ ላይስ እውነት ብለዋል ታዲያ ምን ላድርግ ከእርሶ ባላውቅም መምህር የተበደለችዋን ተማሪ እዚህ ጠርተናት ዝቅ ብለው ይቅርታ እንዲጠይቋት ብናደርግ እነዚህ ልጆች ብዙ ነገር የሚማሩ ይመስለኛል ማለትማ ይቅርታ መጠየቅና ይቅርታ መቀበል ምን ያህል ዋጋ እንዳለው እናስተምርበታለን ብዬ አስቤ ነው አይደለም እንዴ እውነት ለመናገር በመጀመሪያ እንደዚህ አይነት ሰው አልመሰለኝም ነበር
እዚህ ጋር ተማሪ ሶስት ነች አስተማሪሽ በደምቲ ቆይ አንተ ማን ብራዚል ነኛ አረላሽ አንተማ ብራዚል ላይ እንዴ የሆነ ነገር እኮ ቲቪ ላይ ማቆሰው እየመሰለኝ ቆይ እዛ ቁጭ ብዬ ብራዚልን ሳጫውትና ሾዳዬ ጢናፉ አዛብ ያደርግሽ ጊዜ ጭንቄ የሌለኝ መሰለኝ አይደል አዳም እውነት ለመናገር አሁን እኔም እንደዛ ነበር የማስበው አየሽ ሚኪ ይሄ ያንቺ ብቻ ሳይሆን የአብዛኞቻችን ሰዎች ችግር አረ እንኳንም ተባረርኩ እንዴት አልባረር ኖሮ ብራዚል እንደዚህ አይነት ስማርት ሰው እንደሆነ በምን ማወቅ ይችላል አረ እንደውም ብራዚል ፈርምልኝ ተቀበላለሁ አበክብር ቀልዳለህ ብራዚል እኮ ነው ኖር ተነሳተ መምህር የዘንድሮ ተማሪ እኮ ኖር እንኳን ማለት አያውቅም ልክ ኖት ጋሼ ግብረ ገብ ላይ ገና ብዙ መስራት ይጠበቅብናል ለመሆኑ ልጅቷ እሷ ናት አዎ እሷ ነች ጥሩ እንደዛ ከሆነ ሁለታችሁም በየተራ እግሯ ስር ወድቃችሁ ለበደልሽ ነገር ይቅርታ አድርግልኝ ብላችሁ ጠይቋት ምን ትላለህ ያልኩን ነገር ማታደርግ ከሆነ ጥዬ ነው የምሄደው አረ ፌር አይደለም እንዴ ችግር የለውም ጋሼ እግሬ ስር መውደቃቸው ይቅር ግን እንዲሁ ይቅርታ ከጠየቁኝ ይበቃል እሺ ጥሩ ሁለታችሁም ይቅርታ ጠይቋት ሶሲ ስለበደልኩሽ ይቅርታ አድርጊልኝ እሺ እኔም ስለበደልኩሽ ይቅርታ ጎሽ የኔ ልጅ ይቅርታ መጠየቅ እንደዚህ ይቅርታ መጠየቅ ደግሞ ትልቅነት ነው ለያንቺም ይቅርታ አድርጊላችሁ እሺ ጋሼ ለሁለቱም ይቅርታ አድርጊላችኋለሁ ጎሽ በለው ተነሱና ተቃቀፉ ተነሱ እንጂ በቃ ቻው ክላስ ስላለብኝ ልሂድ እሺ ግን እውነት ለመናገር መምህር ላደረጉት መልካም ነገር ከልብ አመሰግናለሁ ችግር የለውም አሁን ፍራንኮ ነው ስለምን ፍራንኮ ነው የምትቀባጠው ቆይ እኔ ብራዚልን ልሸመጥጡኝ ባልሆነ ህፃኑን አለፋታችሁ አንተ አይደብርም እንዴ እንደዛ በክርኩም ስደቁሰኛ እና ጭውት የእውነት እንዲመስል ማድረግ ያለብኝ ነው ያደረኩት እንዴ አንተ ቆይ እጅ ከምንድን ነው የተሰራው አንተ እስካሁን ድረስ አናቴን እኮ እያመመኝ ያለው እንዴ እና ያቺን የመሰለች ቺክ ሳስታግፍ እኮ ራስ ምታቱ ላሽ ብሎ ይጠፋላል ብዬ አስቤ እኮ ነው ይሁን አዜውን ክሽባ እኔ ወንድም አሁን ፍራንካውን ስጡኝና ልሂድ ምን እሺ ነው መቶ ሁለት አመት እኮ ባለፈው ያምታታከው መላላ ለይወን ብለህ እሱ ሰጥ ፋውል ተሰራራ ለና ብራዝ 3 አመት አይበቃ ኧረ የተነጋገርነው 4 ነው 4 አመት ብራዚል ደግሞ በቃ ነገርኩህ ድፍን አድርግና ስጠኝ እባክህ ይሄን ሁሉ ስራ ተሰርቶ በሶስት ልመለስ ያው ምንም መንከኝሽ ያው ሆይ ሆይቱ ተቀርቶ ሆይ ሆይቱ ሊጠጣ ሆይ ሆይ በላ ቀላቷ ሆይ ሆይ በብርሌ መጣ ይጠጣል ብሮ ይጠጣል ፍዳት የሆነሽ ይወረኝ እኔ ራሱ በጣም ነው ያስገረመኝ ሰው አይለካም በሽፋን ይሏል ይሄ ነው በቃ ይመቸው ግድረስ ይመቸው
ጆለን ተሸነረዳ እንኳን ደህና መጣችሁ። ወይኔ ጋቢናሽን እኮ ጥለሽ ብቻ ከፒያሬ ጋር የተያዘ ነገር እንደው ኧረ አይደለም፣ እሷ አዲስ ናት። ጋቢናሽ እኮ እንደደመነው እባክህ የሌለ ነው ሙሉ የተከለለ እና ነገሩ ፍንጭ ዛርጋ ፋኒ ማስታወስ ጀመረ። የምርሽን? አዎ እባክህ የምር። ታዲያ ይሄ አሪፍ ነገር አይደለም? ለምንድን ነው ነገር ወተት ነጭ ነው ብቻበት ነው ለምን ተላዶ አይገባም? ደግ አራው ነው ማለት ነው። አይገባም ማለት ነው። እሱ ነው ያስታውስ ማለት ነው። ማለት ነው። ወይኔ ታዲያ ምንም ይልኮ ብልስቶ ሙድ ያራም ምናልባት ከተምሩ ቤት ስለራቅሽ ነው። አሁን አታስብ። እባክህ ቅድም ካናገርኩት ነው እና ዝም አልሽ? ታውቃለህ እንጂ ምንም ነገር እኮ በጣም ይሰለቻል። ተኮርኩመን ነው እንዴ? ማን ይኮረኮማችሁ? ጋሽ በራስ የምር ሚኪ በጣም እያወሳሰባችሁ ነው። ትላንት ወላጅዛ መጣ ይቅርታ ተደርጎላት ግቢ ተብላ ነበር። እሷ ደግሞ ትምሮ ነገር ሊጀምር ምናምን ብላ ሄደች። እና ዛሬ አልመጣችም? አይገርምም? ለምን እንደሆነ አላውቅም፣ ብቻ አልመጣችም። ተስፋ አደርጋለሁ። ግን ቆይ ምንድን ነው እንደዚህ አጥብቃችሁ የፈለጋችሁ? ብታስተን ሙርቲ ይቻለሽ ነው ደግሞ ሳለሽ የላክሽን ስፓን ድረስ ሄደ የሌለ ውሻ ናት ሆነን ነበር። ይሻላል ደግሞ የሆነ ደረቅ ነገር ለምርመራ እንኳን የማይመች ጉድ። ኡፍ ምን ነው ዝም? አይ ምንም የሆነ ነገር እኮ ያስብኩ ብቻ እንደማፈቅራት ስለማታውቅልሽ ይላል እንዴ? እኔ ታወክ ዴ በእናትህ ንገረኝ። ባለፈው የ12 ክፍል ተማሪ ተባልኩ። አዎ ዛሬ ደግሞ ስሟ በምን ፊደል እንደሚጀምር ነው። እሺ በምን ፊደል ነው የሚጀምረው? በኤስ በኤስ። እሺ ቀጥሎስ? ቀጥሎስ? በኤስ። ዴቭ እሺ ከኤስ ቀጥሎ ያለው ፊደል ኦ ነው? እሱ ድረስበት። ኡፍ ምን አለ ቢነግረኝ። ይኸው ሺባ